ሰላም እንዴት ናችሁ? ዛሬ የማሳያችሁ የሾርባ ምስር ነው። የሾርባ ምስር አሰራሩ በጣም ቀላል ነው። በመጀመሪያ እንደዚህ የተለቀመ ምስር እናዘጋጃለን። ከዛ በትንሽ የውሃ አድርገን በጣም እናሸዋለን። ምስር በጣም መታጠብ አለበት፣ ምክንያቱም አንዳንድ ሰው ለጨጓራ ጥሩ አይደለም፣ ህመም አለ ይሰማቸዋልና በደንብ አድርገን እንደዚህ ስናሸው እንደ አረፋ ነገር ያመጣል። በደንብ አድርገን አሽተን አጥበን ከጠራ በኋላ ነው ወደ ስራው የምንጀምረው። አሁን ልክ እንዲህ ስናሸው ምን ያህል አረፋ እንደሚያመጣ ታዩታላችሁ። ይኸውና አሁን ይሄንን ደግሞ በንጹህ ውሃ በደንብ አድርገን ደጋግመን እናጥበዋለን። ካጠብነው በኋላ እንደዚህ ነው የሚሆነው። ይኸው አሁን ጥርት ያለ ምስር ሆኗል፣ በደንብ ታጥቧል። አሁን ወደ ስራው ነው የምንሄደው። ይኸው ለስራው የሚያስፈልገውን ነገራችን አዘጋጅተናል። እዚህ ጋር እንዲያ አትክልት ማጂ አለ። ያውና እዚህ እንደገና ደግሞ እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር ኮስበራ፣ እዚህ ጋር የታጠበ ምስር፣ እዚህ ጋር የተከተፈ ሽንኩርት፣ የተፈቀፈቀ ካሮት፣ ዘይት አለ። አሁን ወደ ስራው ነው የምንሄደው። በመጀመሪያ የምናደርገው ብረት ድስታችንን እንጥድና እስከሚግል ጠብቀን ትንሽዬ ዘይት እናደርጋለን። ዘይቱ ሲግል ደግሞ ያዘጋጀነውን የከተፍነውን ሽንኩርት ነው የምናደርገው። ሽንኩርታችንን እያበሰልን እስከሚቀላ ድረስ እንጠብቀዋለን። በደንብ እናበስለዋለን። ሽንኩርታችን ልክ መብሰል ሲጀምር የምናደርገው የፈቀፈቅነውን ካሮት ነው። እሱን እናደርግና ደግሞ መልሰን ደግሞ ሽንኩርታችንና ካሮቱን በደንብ አድርገን እናበስለዋለን። መጥበስ ነው፣ ሌላ ውሃ እናደርግም። በዘይቱ ብቻ ነው የምንጠብሰው። በእንደዚህ አድርገን ደግሞ ትንሽ እንቆያለን። ትንሽ ቆይተን ስንመለስ ደግሞ የምናደርገው በቅድም ያዘጋጀሁት ማጂ አለ ብያችኋለሁ፣ የአትክልት ማጂ። ማጂ ከሌለም ደግሞ ችግር የለም፣ እንደዚሁ መጠቀም ትችላላችሁ። ማጂ ግን ጣዕም ያመጣል። ይኸውና አንድ ማጂ አድርጌያለሁ፣ የአትክልት ማጂ። እንደገና መልሼ ከድነዋለሁ። ይኸው ተመልሼ መጥቻለሁ። ካሮቱም ሽንኩርቱም አሁን በደንብ በስሎልኛል። አሁን የማደርገው ያጠብኩትን ምስር ነው። ምስሩን እስካሁን ውሃ አላደረኩም፣ በዘይቱ ብቻ ነው የምጠብሰው። አሁንም መልሼ ደግሞ ካሮቱን፣ ሽንኩርቱን፣ ምስሩን በደንብ አድርጌ ጠብሳለሁ። ይኸው ተጠበሰ። ተመልሼ መጣሁኝ። እዚህ ጋር ግን እኔ እርድ አድርጌያለሁ። እናንተ እርድ የምትፈልጉ ከሆነ አድርጉበት። እኔ ለከለሩም ለመቀየር ጣሙም ደግሞ ለሾርባ ያጣፍጣል። እርድ አደርጋለሁ። አሁን እዚህ ጋር ያዘጋጀሁት ውሃ ነበር። ውሃውን አደርግና ደግሞ በደንብ አማስዬ እንደገና መልሼ ለ7 ደቂቃ ያህል እተወዋለሁ እሳት ላይ እስከሚበስል። ትንሽ መብሰል ሲጀምር ደግሞ ተመልሰን እንመጣለን። በዚህ ሁኔታ ሾርባችን እየተሰራ ነው። ይኸው አሁን ተመልሼ መጥቻለሁ። አሁን አየዋለሁ አበሳሰሉን። በደንብ ካልበሰለ ደግሞ መልሼ ደግሞ ለ5 ደቂቃ ለ7 ደቂቃ ተወዋለሁ። አንዳንድ ጊዜ የማይበስሉ ምስሮች አሉና ይቆዩብናል። ይሄ ምስር ግን በጣም ቶሎ ነው የሚመስለው። ጨው አድርጌያለሁ። አሁን ደግሞ ተመልሼ ትንሽ ጠብቀዋለሁ። ይሄው በእንዲህ ሁኔታ ሾርባችን እየደረሰ ነው። ሽታው በጣም ደስ ይላል እና ሰርታችሁ ሞክሩት። በጣም ቀላል ስራ ነው። ቤት ውስጥ ባለ ነገር ነው የምንሰራው። አሁን ቀጥሎ ማዘጋጀው የከተፍኩትን ነጭ ሽንኩርት በዘይት ጠብሰዋለሁ። መጀመሪያ መጥበሻውን ከጣድኩ በኋላ ዘይት አድርጌ ዘይቱ መጋል ሲጀምር ነው ነጭ ሽንኩርቱን የማደርገው። አሁን ዘይቱ ግሏል። ነጭ ሽንኩርቱን አደርግና እጄን አላቆምም እንዳያርብኝ ነጭ ሽንኩርቱን እጠብሰዋለሁ እስከሚቀላ ድረስ። እሱ መቅላት ሲጀምር እሳቱን አጠፋና ያዘጋጀሁትን ኮስበራ አድርገዋለሁ ዘይቱና ነጭ ሽንኩርቱ ላይ። ከዛ ዝም ብዬ እሱን ያለ እሳት ዝም ብዬ በጋለው ዘይት ትንሽ ካበሰልኩት በኋላ ሽታው በጣም ደስ ይላል። ቀጥታ ማደርገው የሰራሁት ሾርባ ውስጥ ነው የምከተው። በጣም ነው የሚያጣፍጠው። ኮስበራ የማትፈልጉ ሰዎች በነጭ ሽንኩርት ብቻ ማድረግ ይቻላል። እኔ ከዚህ በፊት በነጭ ሽንኩርት ሰርቼ ሞክሬው በጣም ነው የሚጣፍጠው። ይሄው በዚህ ሁኔታ ሾርባችንን እየጨረስን ነው። ሰርታችሁ ሞክሩና አስተያየታችሁን ንገሩኝ። ይሄውና እኔ እዚህ ጋር ሎሚ አድርጌያለሁ። እናንተ ሎሚ ማድረግ ካልፈለጋችሁ እንደዚሁ መጠጣት ትችላላችሁ። አጠገቡ ቶስት አለ። በምሳ ሰዓትም በራት ሰዓትም የሚበላ ቀላል ምግብ ነው እና ቪዲዮን ስለምታዩ አመሰግናችኋለሁ። ለጓደኞቻችሁ ሼር አድርጉ፣ አስተያየታችሁን ስጡኝ። በሚቀጥለው ቪዲዮ ደግሞ እንገናኛለን። በዚህ አይነት ሁኔታ ሾርባዬን ሰርቼ ጨርሻለሁ። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት።